ካብ መንገዲ ማጉና ናብ ማይ ጸብር ዝወስድ ድልድልና ንርከብ ኣብ ዝሓለፈ ሓይልታት ተስፋሕፋሓት ኣምሓራ ፍሉይ ሓይሊ ኣምሓራ ከምኡውን ሰራዊት ብልጽግና ነዚ ድልድል እዚ ሴሮሞ ምስጋሮም ዝዝከሩ ክብራት ተመልከትና ስረት መንበርካ ክረሙ ተጋዳላይ ከየሕስስሙ ናብ ህዝብ ትወርወር ዓረር ደባ ኣብ ግንባር ክዓለብ ከም ወለባ ሒደት ለሱነማ ይትገጠመ ቃል ተጠቅስ ዓፈን ተጠምጠመ አርሚ 103 ኮር ስዩም ክፍለ ሰራዊት ባማድረ ማይ ጸብሪና ቦያ የአምባገነኑ ሰራዊት በሰፊው ምሽግ ሰርቶ በተለይም የተከዘ ድልድይን ሰብሮ ማለፍ አይችሉም ትግላቸውን መናስ ቀረዋለው ብሎ ሊዋጋ መሽጎ የነበረው ሰራዊት አከርካሪውን ሰብሮ የመጣበትን ቀን እንዲረግም ያደረገ ክፍለ ሰራዊት ነው። ከአግበ ጀምሮ እስከ ይጭላ ጠላት ከፍተኛ ሽንፈትን ከተከናነበ በኋላ አንዳንድ የአምባገነኑ ሰራዊትና የተስፋፊው የአማራ ኃይል ተሰባስበው ለማጥቃት ሲሞክር በነበረው ኃይል ላይ የተሰራው አስገራሚ የማጥቃት ሂደት ስዩም ክፍለ ሰራዊት አዛዥ ሆኑት ታጋይ ወራሽ እንዲህ ይገልጹታል። ኣብ ሓጽር ግዜ ካብ ዓድግራት ካብ ተንቤን ዓድግራት ከይና ካብ ዓድግራት ኣብ ሓጽር ሰዓት ክናት ስለዘለና በአጭር ጊዜ ከተንቤን ዓድግራት መግባት ስለነበረብን ከዚያም ተጉዘን ሽሬ ገባን። ምንም እረፍት አልነበረንም። መቼም ጠላቶች መጨረሻ ሽንፈታቸው እየተቃረበ ሲሄድ የማይሰሩት ነገር የለም። ያ ብዙ የህዝብና የሀገር ገንዘብ ፈሶበት የተገነባው ድልድይ ሰበሩት። ድልድዩን ከሰበርነው መሻገር አይችሉም የሚል ግምት ነበራቸው። ነገር ግን የራሳችን ፈጠራ በመጠቀም ተከዘ ድልድይ ተሻግረን አብዛኞቹን ሬጅመንቶቻችን አሻግረን ወደ መዘጋጀት ምዕራፍ በተለይም የሰው ኃይላችንን ማጠናከር የተማረኩት ትጥቆች እንዴት ታጋዮቻችን ሙሉ በሙሉ ሊጠቀሙባቸው እንደሚችሉ አጫጭር ስልጠናዎች እዛው ሆነን አካሄድን። የማጥቃት ትዕዛዝ ከተሰጠን በኋላ ሁሉም እቅድ ወጥቶበት ጥናት ተካሂዶበት ማን ኃይል ከፊታችን እንዳለ አጥንተን የበላይ አካል እቅዳችንን ካጸደቀው በኋላ የምናጠቃበት አቅጣጫ መርጠን ከእምባ ማድረ ጀምሮ እስከ ማይ ጸብሪ የመጀመሪያው ምዕራፍ ነበር። በነበረው የማጥቃት ዘመቻ የነበረው የጠላት ኃይል ሊቋቋሙ የሚችለው አልነበረም። በአጭር ጊዜ እየተከተልን የነበረው ኃይል ሙሉ ለሙሉ እንዲደመሰስ ተደረገ። የተበታተነ የተወሰነ ኃይልም ህዝቡ እንዲለቅመው ነው የተደረገው። ለቅሞታልም። ኣብ ሓጽር ግዜ እግሮም በመሳብ ተውነረ ኃይል ሙሉ ሙሉ ክድምሰስ ተገይሩ ዛሃደመ ተበታቲኑ ፍትኻውን ህዝቡ ቅርሞ ይተገይሩ ቀሪሞ ድማ ጀግናው የስዩም ክፍለ ሰራዊት ማይ ጸብሪ ከገባ በኋላ ለቀጣዩ ምዕራፍ ከፍተኛ ዝግጅቶችን ሲያደርግ መቆየቱን የሚገልጹት ታጋይ ወራሽ ሰራዊቱ ከአመራሩ ጋር ተቀናጅቶ የጠላትን ኃይል ደምስሶ አሁንም ተአምራዊ ድል አስመዝግቦ እስከ ጨውበር የደረሰበትን ሂደት አክለው ይናገራሉ። ማይ ጸብሪ አቲና ማይ ጸብሪ ተናይ ምድላው ምዕራፍና አው ሆይና ነስተወሰነ መዓልትታት መስካሎት ብጎና ዘሎ አካላቱን ከመዓራረ ስለዝነበረ ነሱ እስካዕ ዝማላ ናይ ባዕልና ውሽጣው ምድላውና ገበርና ጸኒሕና ማይ ጸብሪ ከገባን በኋላ የመዘጋጃ ምዕራፋችን እዛው ለተወሰኑ ቀናቶች ተዘጋጅተን ስንጨርስ ትዕዛዝ ተሰጠን። ቦያ ወንዝን መሻገር ግድ ሆነብን። መሻገሪያው እንዴት አንዲት ድልድይ ነች፣ የተቀረው በጎርፍ ሞልቷል። ድልድዩ ደግሞ በ200 ሜትር ውስጥ ሆኖ ጠላት አስሮታል። እዚች ቁርጠኝነት ትፈልጋለች። ከመጀመሪያውም እንዴት መሻገር እንዳለብን አቅደን ታጋዮቻችን እንዴት መሻገር እንዳለባቸው መጀመሪያ በድልድዩ እንዲሻገሩ በጠላት ቶክስ የሚታሰር ከሆነ ግን በጎርፍም ቢሆን የተከፈለ መስዋዕትነት ተከፍሎ በጎርፍ ለመሻገር ሁለተኛ አማራጭ ይዘን በድልድዩ የተወሰነ ኃይላችንን አሻግረን በአጭር ጊዜ ምሽጉን ሰብሮ አለፈ። ከዚያ በኋላ ያለው ግን የግድ በጎርፉ እንዲሻገር ተደረገ። መስዋዕትነት ሳያጋጥም እርስ በርስ ተደጋግፎ ሁሉም አለፈ። ከቦያ ጀምሮ አደርቃይ የነበረው የማጥቃት ዘመቻ ከ5 ክፍለ ጦር በላይ የነበሩን ከሌሎች ክፍለ ጦሮች ጋር በማቀናጀት የተሳካ ስራ ተሰራ። ቦታው በተፈጥሮም ስለሚዋጋ በነዛ ጠባብ ቦታዎች እንዴት ቶክስና እንቅስቃሴ ሊያዋህድ እንደሚገባው ታጋዮቻችንም አመራሩም ተቀናጅቶ ማይሊሃም አልፎ እስከ አደርቃይ ድልድይ አካባቢ ገስግሶ አመርቂ ስራ ተሰርቷል። የነበረው የጠላት ኃይል ግዙፍ ቢሆንም ሊቋቋመን አልቻለም። በሁሉም አቅጣጫ ስላጠቃ ነው ለራሱ እንዴት መትረፍ እንዳለበት የሚያስብ እንጂ ተመልሶ ለማጥቃት አልሞከረም። እኛ እስከ አደርቃይ ገብተን ከዚያ በኋላ ሌሎች ክፍሎች ተቀብለውን እስከ ጨውበር ድንበር ገስግሰን አመርቂ ድል ያስመዘገብነው። ከ5 ክፍለ ጦር ከፍተኛው ኃይሉ ነው የተደመሰሰው። ገስግስና ስለዚህ ዕውት ሆነ ስራሕቲ ውሽጥ እዚ ልዕሊ 5 ክፍለ ጦር ዝነበረ ኃይሊ ተዛዓበ ኃይሉ
ኣብተኸብንስዎ ተወቂዩ ጀግናው የትግራይ ሰራዊት የጠላትን ኃይል እየደመሰሰ የተለያዩ የአማራ ክልል አካባቢዎችን እየተቆጣጠረ ተአምራዊ ድሎችንም እያስመዘገበ ይገኛል። ሃየት ፍለጻ ኪሉላ ዘቆረሳ نص كف جنبر نايطلع عمون قال لي لهم جنج فيني አስራ ስንት መኪና ይዘን መተን ረግፎ ሁለታችን ስንቀር ሁለታችን የቀረነው ልዩ ኃይሉም አይተነዋል። ልዩ ኃይሉም አልወጣም። አንዲት ኮቴ ዱፍ ካለች አፈር ላይ አይደበቅም። ትቤለፌን አደረጉ የሚለው አልሰማው። አብይ የኛን አማራ ለማስጨፍጨፍ ፕሮግራም አለው። እዛው ፈጽሞም ኩፎርሲ ይኽእልዮም ሚልካ ዘይትግሙቶም ኃይልታት ትሕትዮም ዓቅሚ ሒዙ ወታደራዊ ዓቅሚ ሒዙ ደኳዕኳ ዓቢ በጣም ጎብዝና ጠንካራ ናቸው የትግራይ ወታደሮች። ሰራዊት ነው ሲሉ አብዛዝ ለዓረፈትላ ማለት ናይት ኃይል እዚ ተኽእሎ ብጣዕሚ ተዓጻፊፉ ዘሎ ናይ ወራር ሕልሞም መኺኑ ወታደሮም ድማ ፍጹም ምዝባዕ ፈጺምዎ ንምድምሳሰብ ዝተቃልዐ ኃይሊ ኮይኑ ተሪፈሉ እንታይ ኃይሊ ደው ከብል ይኽእል ዳረጅልካ ተሓሰብካ ኣፀጋሚ